አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰንብታችኋል? የተከበራችሁ የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን የዩቲዩብ አገልግሎት ተሳታፊዎቻችን፣ ይህ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን የዩቲዩብ አገልግሎት የሚሰጥ መንፈሳዊ አገልግሎት ነው። እንግዲህ እንደ እግዚአብሔር ፈቃድ ከዛሬ በመጀመር በተለያዩ ርዕሰ ጉዳዮች ቤተክርስቲያናችን የምታስተላልፋቸውን የዩቲዩብ አገልግሎቶችን ለመሳተፍ ነው የምንሞክረው ወይም ለማዳመጥ ነው የምንሞክረው። ለዛሬ እንደሱ እንደ አምላካችን ፈቃድ አምስተኛውን የአብይ ጾም የደብረ ዘይትን በዓል ምክንያት በማድረግ ከሊቃውንት አንደበት በሚል መርሐ ግብራችን የምንጀምረው ከርዕሰ ሊቃናት አብርሃም ሀብተ ሥላሴ ከቅድስት ቤተክርስቲያናችን አገልጋይ ጋራ ነው የሚሆነው። የተከበሩ ርዕሰ ሊቃናት አብርሃም ሀብተ ሥላሴ እንኳን ወደ መርሐ ግብራችን መጡልን። ይባርኩኝ፣ ይፍቱኝ፣ ይባርኩኝ። ወደ ቀዳሚው መርሐ ግብራችን ማለትም ወደ ውይይቱ ከመሄዳችን በፊት ይህንኑ በተመለከተ በእህታችን በዘማሪት ጽጌ ደስታ የሚቀርብልንን ወቅቱን የሚጠብቅ ወይም ደግሞ ዕለቱን የሚያመለክት የበገና ዝማሬ ሰምተን እንመለሳለን። ወደ እህታችን የበገና ዝማሬ እንሄድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ብዬ ሰላምታ ላድርስ ለፈጠረኝ ለሰማያዊው ንጉሥ እንዴት አለ መጥቼ እስካይህ ድረስ ያስደንቃል ያኗኗራቸው የጥንቱ የአብ የወልድ የመንፈስ ቅዱስ የሦስቱ ሦስት ናቸው። በአካል በገጽ በስም አንድ ናቸው። በትእዛዝ በክብር ፍጹም ሥላሴም እምቅድመ ዓለም ሲኖሩ ዓለምን መፍጠር እሑድ በሰርክ ጀመሩ ያን ጊዜውን ሰባት ፈጠሩ በቅጽበት አስቀድመው ሰማይና ምድርን በፊት አራተኛ መላእክትና ጽልመት ሰባተኛ ማይና ነፋስ እሳት በአርምሞ ይህንን ሁሉ ፈጥረው ተናገሩ። ለይኩን ብርሃን ብለው ሰኞ ጠዋት ውሃን ከፈሉ ከሦስት አንደኛውን አዘቅት አረጉት ከምድር ሁለቱን ሰማይ አረጉት ጠፍር ማክሰኞም አቅ ያሏት ምድርን አበቀለች ሳር ቅጠሉን ሁሉን ረቡዕን ረቂቅ ስራን ሊሰሩ ከዋክብትን ፀሐይ ጨረቃን ፈጠሩ ሐሙስን አልተውምና መፍጠር የሚበሩ ክንፍ ያላቸውን ነገር የማይበሩ የሚሄዱትን በእግር በባህር አሳ ጎማሬ ሳይቀር ዓርብ ጠዋት አዳምን የኛን አባት ንግበር ብለው በእነርሱ አምሳል ሰሩት በሳልስት ከጎኑ ሔዋንን ሰጡት ፍርዳ ብለው ብቻውን ሆኖ ቢያዩት የሥላሴ የፍጥረታቸው ፍጻሜ በሰባት ቀን ዳርቻ ሆነች ቅዳሜ ስብሐት ለአብ
ወወልደ መንፈስ ቅዱስ ለዓለም እስከ ዘላለም ድረስ። ከላይ የተከታተልነውን የበገና ዜማ ያስደመጠችን እህታችን ዘማሪት ጽጌ ደስታ ነበረች። እንግዲህ በበገና ዜማ በተለያየ መልኩ አገልግሎትን የምትሰጥ እህታችን ናት። ከጣዕሙ የተነሳ አጥንትን የሚያለመልመውን የመላእክትን ዝማሬ እህታችን ያሰማልን፣ በአገልግሎትም አጽንቶ ይጠብቅልን። ወደ መርሃ ግብራችን ከቤተክርስቲያናችን አገልጋይ ከሆኑት ከርዕሰ ሊቃናት አብርሃም ሀብተስላሴ ጋራ ሰፋ ያለ ውይይት ከአምስተኛው የአብይ ጾም ሰንበት ከደብረ ዘይት ጋር በተያያዘ ውይይት እናደርጋለን። አምላካችን ከሁላችን ጋር እንዲሆንልን የይቅርታውን ስራ እንዲሰራልን በዳግም በመጣ ጊዜም ደግሞ እንዲያዘጋጀን ሰፋ ያለ መልእክት የምንሰማበት የምንከታተልበትና የምንለወጥበት እንዲያደርግልን እየተማጸን ወደ ዛሬው ቀዳሚ መርሃ ግብራችን እንሄዳለን። ርዕሰ ሊቃናት አብርሃም ሀብተስላሴ በእውነት ይህንን መርሃ ግብራችንን አክብረው በዚህ ሰዓትና ደቂቃ በዚህ መልኩ ይህንን ታላቅ በዓል በተመለከተ ቃለ ምልልስ ለማድረግ በመካከላችን ስለተገኙ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በቅድሚያ ምናልባት እንግዲህ ርዕሱ ሰፊ ስለሆነ የደብረ ዘይት መልእክቱ በጣም ሰፊ ስለሆነ በመጽሐፍ ቅዱስም የተገለጸው ምልክቶቹም ሁሉም በጣም ሰፊ ስለሆኑ እስቲ ከመነሻው እንነሳና ደብረ ዘይት የሚለው ስያሜ ራሱ ከየት የመጣ ነው? ከዛን ጀምረን ወደ ሌሎቹ ዝርዝር ሁኔታዎች እናመራለን። ወደዚያው ብናልፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዚህ ፕሮግራም በመጋበዜ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ደብረ ዘይት የሚለው ስያሜ የመጣው የቦታ ስም ስለሆነ ነው። ደብረ ዘይት ማለት ከተከበበው በአጥር ከተከበበው አሮጌው ኢየሩሳሌም ከሚባለው ከዋናው ቅዱሳት መካናት ካሉበት ከዋናው ኢየሩሳሌም በስተ ምስራቅ በኩል ያለ ተራራ ነው ደብረ ዘይት ማለት። ያው እንግዲህ ደብረ ዘይት የተባለው ደግሞ ወይራ ስለሚበቅልበት ነው። ወይራ ስለሚበቅልበት የዘይት ተራራ የሚል ስያሜ አገኘ እና ከኢየሩሳሌም ከተማ ጋር ትይዩ ነው። በመካከሉ ደግሞ የቄድሮን ሸለቆ የሚባል አለ። ለምሳሌ የዳዊት ልጅ አቤሴሎም የተቀበረበት፣ የዘካርያስ መቃብር ያለበት እንዲህ ያሉ ቦታዎች ያሉበት ነው። በሸለቆው በስተምዕራብ በኩል ኢየሩሳሌም ነው፣ በስተምስራቅ በኩል ደግሞ ደብረ ዘይት ነው እና ይህንን ስያሜ ለዚህ ሁኔታ የሰጠው ቅዱስ ያሬድ ነው። ቅዱስ ያሬድ እንግዲህ ይህንን የጾሙን ጊዜ በተለያዩ አርዕስቶች መድቦ የቤተ ክርስቲያን ስርዓት፣ የአገልግሎት፣ የጸሎት፣ የማህሌት ስርዓት አዘጋጅቷል። ለምሳሌ አሁን እንግዲህ የመጀመሪያውን ዘወረደ ነው የምንለው። ዘወረደ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ እኛን ለማዳን የተሰቀለበትን ለማስታወስ ነው እና በዘወረደ እንግዲህ የሚነገረው ያው ክርስቶስ ወደ ዓለም እንደመጣ ነው። በስጋ እንደተገለጠ ለሰው ልጅ ድህነት ሲል እንደመጣ የሚናገርበት ነው። ስለ ጾም ይናገራል። ወሀበነ ጾመ ለንስሐ በዘይሰረይ ኃጢአት ይላል። ኃጢአት የሚሰረይበትን ንስሐ እንድናደርግበት ጾምን ሰጠን ይላል። እንግዲህ ጌታችን ኢየሱስ ክርስቶስ የጾመውን ጾም ነው አሁን እየጾምን ያለው እና በሚቀጥለው ሳምንት ደግሞ ቅድስት ብሎታል። ቅድስት ማለት ያው ስለ እግዚአብሔር ቅድስና፣ ስለ ሰውም ቅድስና ጭምር። ምክንያቱም ኩኑ ቅዱሳነ ከመ ቅዱስ አነ፣ እኔ ቅዱስ እንደሆንኩ እናንተም ቅዱሳኑ ያለውን እንድንፈጽም። ቅዱስ ማለት ለሰው ሲሰጥ ኃጢአት የሌለበት ማለት ሳይሆን ለእግዚአብሔር አገልግሎት የተለየ ማለት ነው። ለክርስቶስ የተለየ ማለት ቅዱስ ማለት ልዩ ማለት ነው ትርጓሜው እና የእኛንም ቅድስና የእግዚአብሔርንም ቅድስና እያነሳን የምንጸልይበት የምናመሰግንበት ጊዜ ነው። ከዛ ቀጥሎ ደግሞ ምኩራብ ይላል። ምኩራብ ደግሞ የተሰየመበት ምክንያት ጌታችን ኢየሱስ ክርስቶስ ወደ ምኩራብ ዘወትር እየገባ ያስተምር እንደነበረ ከሊቃውንት አይሁድ ጋር ከመምህራኑ ጋር ይከራከር እንደነበረ ብዙ ነገር ይገልጽላቸው እንደነበረ እነሱ የዛን ጊዜ ባይረዱትም ማለት ነው እና ከምኩራቡም ጋር ተያይዞ ደግሞ
ድውያንን ይፈውስ እንደነበረ፣ አጋንንትን ያወጣ እንደነበረ፣ ለምጻሞችን ያነጻ እንደነበረ ከዛ ጋር የተያያዘ ነገር ስላለ እሱን ደግሞ መጻጉዕ ብሎታል። የሚቀጥለውን ሳምንት ማለት ነው። በምኩራብ ጊዜ የሚነሳው ምኩራብ ውስጥ ስለማስተማሩ ነው። ነፋሳትን ስለመገሰጹ ነው። ባህርን ጸጥ ስለማድረጉ ነው። ደቀ መዛሙርቱን ስለማረጋጋቱ ነው። ይሄ ነው የሚነገረው። በመጻጉዕ ደግሞ እንዳልኩ የፈውስ ጉዳይ የፈውስ ስራ ይሰራ ስለነበረ ያ የሚነሳበት ነው። አሁን ደብረ ዘይት ደግሞ ብሎ የተሰየመው እንግዲህ ዛሬ የምንነጋገርበት የተራራው ስም ሲሆን በዛ በደብረ ዘይት እሱ ተቀምጦ ደቀ መዛሙርቱ በዙሪያው ሆነው ለብቻቸው አግኝተውት ምጽአት መቼ ይሆናል ብለው ስለጠየቁት ነው። ከዛ አስቀድሞ እንግዲህ ወደ ደብረ ዘይት ሲሄዱ ከኢየሩሳሌም ስለሆነ ቤተ መቅደስ ቆይቶ ስለሆነ ወደ ደብረ ዘይት የሄደው ይህንን ሁሉ ሕንጻ ታያለህ ብለው አሳይተውት ነበረ፣ ተደንቀው ማለት ነው። በዛ ጊዜ እነዛ የነበሩት ሕንፃዎች በዛሬው አይን በጣም አጫጭሮች ናቸው፣ ግን በዛ ጊዜ ግን ደግሞ እንደ ዛሬው ሰማይ ጠቀስ ሕንፃዎች የሚታዩ ናቸው እና አድንቀው ነው በኢየሩሳሌም ያሉትን ሕንፃዎች ያሳዩት። እሱ ደግሞ እላቸዋለሁ ድንጋይ በድንጋይ ላይ ሆኖ አይቀርም፣ ሁሉ ነገር ይፈርሳል ብሎ አላቸው። ተያይዘው ወደ ደብረ ዘይት ሄዱ። ደብረ ዘይት የሄዱበት ምክንያት ምንድነው? ብዙ ጊዜ ለጸሎት እና ለእረፍት፣ እንደውም አንዳንድ ጊዜ ሌሊቱን ለማሳለፍ ለማደርም ጭምር ደብረ ዘይት እንደሚሄድ ይታወቃል። ለምሳሌ አሁን ሉቃስ 21:37 ላይ ብንመለከት ውሎውን በመቅደስ አድርጎ መኝታውን ግን አዳሩን ግን በደብረ ዘይት እንዳደረገ። ስለዚህ ጉዳዩ የተነገረው ስለ ምጽአት፣ ስለ ኢየሩሳሌም መወረድ፣ ስለ ቤተ መቅደሱ መፍረስ የተነገረው ደብረ ዘይት ሳለ ስለሆነ ነው። ይህንን ሳምንት ቅዱስ ያሬድ ደብረ ዘይት ብሎ የሰየመው ስያሜው ከዚያ የመጣ ነው ለማለት ነው። እግረ መንገደውን በዛ ቢጨርሱት ከደብረ ዘይት በኋላ ገብርኄር ኒቆዲሞስ እንዳለ እና ከላይ እንደጀመሩ አጉዶችን የሚቀጥለው ሳምንት ደግሞ ገብርኄር የተባለው ያው ስለ መንግስተ ሰማያት ከሰጣቸው ምሳሌዎች አንዱ እነዚህ 3 አሽከሮች ናቸው። አንድ ጌታ ሶስቱንም ጠርቶ ለአንዱ 5 ለአንዱ 2 ለአንዱ አንድ መክሊት ሰጣቸው እና አንዱ ያው ወስዶ መሬት ውስጥ ቀበራት ያችን አንዲቷን መክሊት። ምክንያቱም ስለ ጌታው ያለው አስተሳሰብ የተዛባ ስለነበረ ነው እና ጌታውን ጨካኝ ነው ብሎ ያስብ ነበረ፣ ይፈራው ነበረ እና ወስዶ እንደቀሩት 2 አሽከሮች ነግዶ አትርፎ ጌታውን ለማስደሰት ከመሞከር ይልቅ ስለ ጌታው ያለው አስተሳሰብ የተዛባ ስለሆነ መሬት ውስጥ ቀብሮ ጠበቀው ማለት ነው። በዚህ ጊዜ ምነው እንዲህ ያደረግክ ሲለው ያው የመለሰውን አንተ ጨካኝ እንደሆንክ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ጌታ ስለሆንክ ፈርቼ ነው። አንዲት ነገር ነግዳለሁ ወይም አንድ ስራ እሰራባታለሁ ብዬ ባስብ እንግዲህ በንግድ ላይ ማትረፍ ብቻ ሳይሆን መክሰርም አለ እና ያ ቢሆንብኝ የምታደርስብኝን ነገር ከባድ ነው ብዬ ስላሰብኩ ነው ብሎ ነው ያለው። ግን ጌታው ደግሞ እንደዛ አይደለም፣ እሱ እንዳሰበው አይደለም። አንተ ሀኬተኛ ባሪያ ነው ያለው። ምክንያቱም አስተሳሰቡ የተዛባ ስለሆነ ነው ስራውን መስራትና አትርፎ ለጌታው ማምጣት ያቃተው እንጂ ለንግድ ተሰማርቶ በንግድ ሄዶ ቢከስር ጌታው ምንም አይለውም ነበር። እንዳውም ስራ እንደሰራ ይቆጥርለት ነበር እና በዛ መልኩ እንግዲህ እኛም እግዚአብሔር በሰጠን መክሊት መስራት እንዳለብን የምንማርበት ማለት ነው። ጌታችን ኢየሱስ ክርስቶስ ደግሞ ሀኬተኛው ባሪያ እንዳሰበው ሳይሆን 2 ደጋጎቹ እንግዲህ ገብርኄር እያለ የጠራቸው በውስተ ፍስሐሁ ለእግዚእከ ወደ ጌታ ደስታ ግባ እያለ እንደመረቃቸው እንደ 2ቱ እንድንሆን አስተሳሰባችን ስለ ክርስቶስ ያለን አስተሳሰብም ደግሞ የተዛባ ሳይሆን ቸር እንደሆነ ለእኛ ብሎ መከራ የሚቀበል ስለሆነ ለእኛ ብሎ ወደ ዓለም መጥቶ ሁሉን ነገር ያደረገው እኛን ለማዳን እንደሆነ የምንማርበት ስለሆነ ነው። ቀጥሎ ደግሞ ኒቆዲሞስ ነው። ኒቆዲሞስ ደግሞ ያው ጌታችን ኢየሱስ ክርስቶስን ከገነዙት 2 ሰዎች አንዱ ነው። ሌላው ዮሴፍ ነው
እና ይሄ ኒቆዲሞስ ሀብታም ሰው ነበረ። እንዲሁም ደግሞ በአይሁድ ዘንድ የተከበረ ነበር። የሳንሄድሪን የሚባለው የአይሁድ የገዢ አካል ነበረ። ወደ 70 የሚሆኑ አባላት ያሉበት ከነሱ አንዱ ነበር እና እሱ ያው ቀደም ብሎም ከጌታችን ኢየሱስ ጋር ተገናኝቶ በሌሊት ሄዶ ጠይቆት ብዙ ነገር ተረድቷል። መንግስተ ሰማያት እንዴት እንደሚገባ አስረድቶታል ማለት ነው። እና እንደገና መወለድ አለብህ መንግስተ ሰማያት ለመግባት ብሎ ሰማያዊውን ምስጢር ገልጦለታል። እና እሱ አሁን እንግዲህ ጌታችን ኢየሱስን ቀደም አድርጎ ያውቀው ስለነበረ ከተሰቀለ በኋላ ግን ከዮሴፍ ጋር ያው ከጲላጦስ አስፈቅደው ከገነዙት አንዱ ነው እና ቅዱስ ያሬድ ኒቆዲሞስ አምፃ ሜተ ልጥረ ወአፈ ይላል። ምን ማለት ነው እንግዲህ ኒቆዲሞስ በመቶ የሚገዛ ንጥር ዘይት አመጣ ለግንዘቱ እንዲሆን ማለት ነው። ያንን ቀብተው ነው የገነዙት እና ያንን ያደረገ ነው። ስለዚህ ያም ደግሞ ትልቅ ትምህርት የሚገኝበት ስለሆነ ቅዱስ ያሬድ ኒቆዲሞስ ብሎታል እና ስለ ኒቆዲሞስ ይነገራል። ኒቆዲሞስ ያደረገውን ጌታችን ምን እንዳለው ይሄ ሁሉ የሚነገርበት ነው። ቀጥሎ ከኒቆዲሞስ ቀጥሎ ሆሳዕና ነው። ሆሳዕና ደግሞ ያው ጌታችን ኢየሱስ ክርስቶስ በድል አድራጊነት ወደ ኢየሩሳሌም ከተማ የገባበት ነው። ድል አድራጊነት ስንል ደግሞ እንደ ዓለማውያን ድል አድራጊዎች እንደ ጦረኞች ሳይሆን እነሱ ቢመጡ በፈረስ በሰረገላ ነው በዛን ጊዜ ሊመጡ የሚችሉት። እሱ ግን ትህትናውን ለማሳየት በአህያ ውርንጫ ላይ ተቀምጦ መጥቶ ያልጠበቁት ሰዎች ሳይጠብቁት ሲደርስ ራሳቸው መንፈስ ቅዱስ አነሳስቷቸው ነው እንጂ እነሱ አስቡ አይደለም። በአህያ ላይ የተቀመጠን ሆሳዕና በአርያም ብሩክ ዘይመጽእ በስመ እግዚአብሔር ለማለት የሚበቃ ነገር አለም። ብዙ የኢየሩሳሌም እና የይሁዳ ነዋሪ አህያ ላይ ተቀምጦ ይሄዳል። ምንም ማለት አይደለም። ነገር ግን በዛ ተቀምጦ በሚሄድበት ጊዜ መንፈስ ቅዱስ ሕዝቡን ሁሉ አነሳስቶት ግማሹ ልብሱን መንገድ ላይ እያነጠፈ፣ ግማሹ የዘንባባ ዝንጣፊ እያዘ፣ ሕፃናትም ተሰብስበው ያመሰገኑበት ነው እና ያንን ቤተክርስቲያናችን ከጌታ በዓላት ትላልቆቹ በዓላት አንዱ አድርጋ የምትወስደው ስለሆነ ሆሳዕና ተብሏል። እንግዲህ የሚቀጥለው ደግሞ ያው የተነሳበት ትንሣኤ ነው እና በዚህ መልኩ ቅዱስ ያሬድ ነው እነዚህን ሳምንታት በዚህ መልኩ የከፈለው እና ከነገ ወዲያ የምንጀምረውን ሳምንት ደግሞ ደብረ ዘይት ያለው በዚህ ምክንያት ነው። ቅድም መገለጽኩት ምክንያት ነው። አይ ጥሩ፣ እግዚአብሔር ያክብርልን። እንግዲህ የደብረ ዘይት ስያሜ ከምን እንደመጣ ነገሩን። ቀጣዩን ጥያቄም ያው አያይዘው መልሰውልናል። ከምጽአት ጋር ምን ያገናኘዋል ለሚለው በዛ በደብረ ዘይት ቦታ እሱ ስላስተማረበት ነው በሚለው መልሰነዋል። ታዲያ በዚህ በደብረ ዘይት በማቴዎስ ወንጌል ምዕራፍ 24 ላይ እንደተገለጸው በተለይ በስፋት እዛ ላይ የተገለጸውና የተለያዩ ምልክቶች ይታያሉ። በዛን ጊዜ የመምጣቱ ነገር ምንድን ነው ብሎ በጠየቁት ጊዜ ጌታችን እንደዚህ ምልክቶች ብሎ ነግሯቸው ነበርና የጦርነት ወሬ፣ ሐሰተኛ ነቢያት መነሳት፣ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ፣ በየሀገሩ ረሃብ መሆን፣ ቸነፈር፣ የብዙ ሰዎች ፍቅር መቀዝቀዝ፣ ለክርስቶስ ስም መጠላት የሚሉ በርካታ ቢያንስ ወደ 14 የሚሆኑ ምልክቶች ይታያሉና ከነዚህ ውስጥ አንዱ ስለ ሐሳዊ መሲህ የሚነገር አለ እና ስለዚህ ስለ ሐሳዊ መሲህ የሚነገረው ነገር ማን ነው? ይሄ ሐሳዊ መሲህ የተባለው የሚመጣበት ጊዜ ይታወቃል ወይ? እና ሲመጣስ ደግሞ ምን ያደርጋል? እንደው በዚህኛው ላይ ብዙ ቢሆኑም ትኩረት አድርገን እንደው ስለዚህ ጉዳይ ብናነሳ። እንግዲህ የተለያዩ ምልክቶች ተሰጥተዋል እንዳልከው በማቴዎስ ወንጌል ምዕራፍ 24 ያው የምጽአቱ መጨረሻም ወደ 25 ደግሞ ይሄዳል። ነገር ግን በ24 ላይ ያለው ነው እንግዲህ ያንን ስናነብ ጥንቃቄ ማድረግ አለብን። በ24 ላይ በማቴዎስ 24 ምዕራፍ 24 ላይ የተጻፈው ስለ ምጽአቱ ብቻ አይደለም፣ ስለ ኢየሩሳሌም መወረር፣ ስለ ቤተ መቅደሱ መፍረስ ነው። እንግዲህ ሁለቱም ተደባልቀው ነው። ስለ ሁለቱ ክርስቶስ የተናገራቸው የተለያዩ ነገሮች ተደባልቀው ነው እዚህ ላይ የቀረው። ለምሳሌ ምልክቶቹ የምጽአት ነው የሚሆኑት። ህዝብ በህዝብ ላይ ይነሳል፣ ጦርነት ይበዛል፣ ረሃብ ቸነፈር በየሀገሩ ይሆናል የሚለው እንግዲህ በከባድ ደረጃ ማለት ነው እንጂ ከክርስቶስ በፊትም ረሃብ ቸነፈር የነበረባቸው ሀገሮች ነበሩ። ከዛም ወዲህ አይተናል።
በዘመናችንም አይተናል፣ በሀገራችን አይተናል፣ በሌሎችም ሀገሮች አይተናል። እና ነገር ግን ከዚህ በፊት ታይቶ በማይታወቅ ሁኔታ ይሆናል ያለው ክርስቶስ ዓለም በምታልፍበት ጊዜ ነው፣ በዳግም ምጽአቱ ጊዜ ነው። ነገር ግን ሌሎቹ ምልክቶች እሱ የሰጣቸው ቤተ መቅደሱን የሚመለከቱ ናቸው። ለምሳሌ አሁን ምን ይላል? የመፍረሱ ርኩሰት ምልክት በቤተ መቅደሱ ቆሙ በምታዩበት ጊዜ ይላል። ይሄ አሁን ቤተ መቅደሱን የሚመለከት ነው እንጂ ምጽአትን የሚመለከት አይደለም። እና ይሄ ኦልሬዲ አልፏል፣ ተደርጓል። እንግዲህ በዳንኤል የተጻፈው ይላል እዛ ላይ በዳንኤል የተጻፈው ዳንኤል ትንቢተ ዳንኤል ምዕራፍ 9 ላይ ስንመለከት ይሄንን ቃል ይጠቅሰዋል። የርኩሰቱ የመፍረሱ ርኩሰት የርኩሰቱ ምልክት የሚለውን ይጠቅሰዋል። ይህ የሆነበት ምክንያት ምንድነው? በዳንኤል በሰጠው ትንቢት መሰረት ከክርስቶስ ልደት በፊት 167 ዓመት ቀድሞ የተደረገ አለ በቤተ መቅደሱ። ይኸው ምንድነው? በዳንኤል ትንቢት መሰረት እንግዲህ የዳንኤል ትንቢት እንለዋለን እንጂ ያው ጉዳዩን አስቀድሞ ያየው እንትና ነው፣ ናቡከደነጾር አይቶ ፍታልኝ ብሎት እሱ ፈታው ማለት ነው። እና ዳንኤል ከተናገራቸው ትንቢቶች አንዱ ቤተ መቅደሱ ረክሶ ነበር በዛ ጊዜ። ምክንያቱም በ167 ዓመተ ዓለም እንበለው እንግዲህ ከክርስቶስ ልደት በፊት አቆጣጠሩ ከክርስቶስ ልደት በፊት ሆኖ 167 ዓመት ከታላቁ እስክንድር ከሚባለው ገናናዊ የግሪክ ሄለናዊ ገዢ 4 ጀነራሎች ነበሩት። ከነሱ አንዱ አንቲዮኪስ ኤጲፋኒስ ይባል ነበር። እሱ የሶሪያን ይገዛ ነበር እና ኢየሩሳሌምን ወሮ በግዛቱ በሶሪያ ውስጥ አድርጎት ነበር። የእሱ ፍላጎት ምንድነው? እንግዲህ ራሱን እንደ አምላክ የሚቆጥር ሰው ነበር። ኤጲፋኒስ ማለት የእግዚአብሔር መገለጥ ማለት ነው። ስሙ ጭምር እኔ እግዚአብሔር ነኝ የሚል አይነት ስሜት የነበረው ሰው ነበር እና ወደ ኢየሩሳሌም ወታደሮችን ይዞ ሄዶ ቤተ መቅደስ ውስጥ ገብቶ ምንድነው ያደረገው? የግሪክን ጣዖት ዙዎስ የሚባለውን ጣዖት ምስል በቤተ መቅደስ ውስጥ አቆመ እና በዚያ በመስዋዕት በሚቀርብበት መንበር ላይ ደግሞ አሳማ ሰዋ። በዚህ መልኩ አረከሰው ቤተ መቅደሱን እና የርኩሰቱ ምልክት የተባለው እሱ ነው። የርኩሰቱ ምልክት የተባለው ያ ነው። እንግዲህ አሕዛብ ገብተው አረከሱት ማለት ቤተ መቅደሱ። የዛ ጊዜ ግን ቤተ መቅደሱ አልጠፋም፣ አልተቃጠለም፣ ረከሰ። በኋላ ግን ሃዝሞኒያንስ የሚባሉት የአይሁድ አክራሪ አማኞች እና ብሔርተኞች የሆኑ ሰዎች መቃቢያን ይባላሉ ሌላ ስማቸው፣ እና እነሱ ታግለው አሸንፈው ቤተ መቅደሱን ነፃ ወጡ። የረከሰውንም ደግሞ ቤተ መቅደስ በጸሎት በተለያዩ ስርዓቶች አነጹት እና የቤተ መቅደስ ማንጻት በዓል የሚባል አሁን ከዛ ጊዜ ጀምሮ በአይሁድ አለ ማለት ነው። አሁን ጌታችን ኢየሱስ ክርስቶስ በዳንኤል የተነገረው እያለ ለደቀ መዛሙርት የሚነግራቸው ቤተ መቅደሱ በዚያን ጊዜ ከሱ በፊት 167 ዓመት በዚያን ጊዜ እንደረከሰ ሁሉ አሁንም ይረክሳል እያለ መናገሩ ነው። እና ቤተ መቅደሱ አሁን በ70 ዓመተ ምህረት ከክርስቶስ ልደት በኋላ በ70 ዓመተ ምህረት መጀመሪያ በ63 ዓመተ ምህረት ከክርስቶስ ልደት በኋላ ፖምፔይ የሚባል የሮም ጀነራል መጥቶ አርክሶታል። እዛ ውስጥ ገብቶ የተለያዩ ነገሮች አድርጓል። በዛ ውስጥ መደረግ የማይገቡ ነገሮችን አድርጓል። በኋላ በ70 ዓመተ ምህረት ደግሞ ጥጦስ የሚባል ሌላው ጀነራል መጥቶ አፈረሰው ማለት አቃጠለ፣ ቤተ መቅደሱን አቃጠለ። እና እነዚህ ነገሮች የተነገሩት ለቤተ መቅደሱ ነው። ሌሎቹ ግን ለምጽአቱ ነው። አሁን አንዳንዶቹን ስንመለከት ክርስቶስ ምን ይላል? 2 ሰዎች በእርሻ ስራ እየሰሩ ይገኛሉ። አንዱ ይወሰዳል፣ ሌላው ይቀራል። 2 ሴቶች በአንድ ወፍጮ ይፈጫሉ፣ አንዷ ትወሰዳለች፣ ሌላዋ ትቀራለች ይላል። 2 ሰዎች በአንድ አልጋ ላይ ይተኛሉ፣ አንዱ ይወሰዳል፣ ሌላው ይቀራል ይላል። ይሄ በቤተ መቅደሱ በፈረሰ ጊዜ ሮማውያን መጥተው ቤተ መቅደሱን ባቃጠሉ ጊዜ የነበረ ነው። ምክንያቱም ከባድ ረሃብ ነበረ። ለምን ቢባል
ገብተው ከማቃጠላቸው ቤተ መቅደሱን ከማፍረሳቸው በፊት ዙሪያውን ከበው የኢየሩሳሌም ሕዝብ በረሃብ በውሃ ጥም እንዲያልቅ አድርገዋል። እና በዚህ ምክንያት ነው እንግዲህ የሚቀር የለም። በምጽአት ቢሆን ኖሮ የሚቀር የለም። በምጽአት ቢሆን አንዱ ይወሰዳል ሌላው ይቀራል የሚል የለም። ሁሉም ያጅ ነው። ሁሉም ያጅ ነው። እና እነዚህ ምልክቶች ለቤተ መቅደሱ ልንሰጥ ይገባል። ነገር ግን የሐሳዊ መሲህ ደግሞ የመጨረሻው ጥፋት ይሆናል። ጨረቃ ደም ትመስላለች፣ ፀሐይም ብርሃኗን አትሰጥም፣ እንዲህ የተባለው ለምጽአቱ ጊዜ ይሆናል ማለት ነው። እና የተለያዩ ምልክቶቹ የተለያዩ ናቸው። እንግዲህ ወደ ሐሳዊ መሲህ ስንሄድ ሐሳዊ መሲህ የተባለው ያው ሐሳዊ መሲህ ማለት ውሸተኛ፣ ሐሰተኛ መሲህ፣ ሐሰተኛ ክርስቶስ ማለት ነው። እሱ ጌታችን ኢየሱስ ክርስቶስ ብዙ ጊዜ አስጠንቅቋቸዋል። ደቀ መዛሙርቱ እኔ ክርስቶስ ነኝ እያሉ ይመጣሉ እና አትመኗቸው። በዚህ ያህል በሰገነት አለ ቢሏቸው አትመኑ፣ በዚህ በውጭ ነው ቢሏቸው አትመኑ። የሚመጡት በሙሉ ሐሳውያን መሲሆች ናቸው። እንግዲህ ዋናው ሐሳዊ መሲህ ግን ያው በራዕየ ዮሐንስ የተጠቀሰው ነው የሚሆነው ማለት ነው። ይህ ሐሳዊ መሲህ እንግዲህ በጣም ልዩ የሆነ ኢተፈጥሯዊ የሆነ ከተፈጥሮ በላይ የሆነ ኃይል ያለው እንዳውም ምንድን ነው የሚለው በአንድ እጁ ፀሐይን በአንድ እጁ ጨረቃን ይዞ መጥቶ የቅዱሳን የሆኑትን ጭምር እንኳን እስከ ማሳት ይደርሳል ይላል። ያ እንግዲህ የመጨረሻው ሐሳዊ መሲህ የሰይጣን ዋናው ወኪሉ ነው ማለት ነው። እና ያ መጥቶ ሰዎችን ያስታል ይላል። ነገር ግን ያው እንዳሳት አይቀርም። በኋላ በመጨረሻው ጊዜ እሱም ድል ይሆናል፣ በክርስቶስ ድል ይሆናል። እና ሐሳዊ መሲህ የተባለው ያ ምንድን ነው የሚያደርገው? አሁን ሲመጣ እንግዲህ በሰዎች ላይ የሚያደርገው ነገር አለ። ሐሳዊ መሲህ ለምሳሌ በሰዎች ልቦና ውስጥ እየገባ የሚለውጠው የሚቀይረው አለ። በማስካድ በምናምን ነው። ቅዱሳንን ጭምር እኮ ያስታል ይላል። ቅዱሳንን ጭምር ያስታል። እንግዲህ ስራው ምንድን ነው? ሰዎችን ከክርስቶስ ማራቅ፣ ክርስቶስን እንዲክዱ ማድረግ ነው። ያንን ነው የሚሰራው። ነገር ግን ጌታችን ኢየሱስ ክርስቶስ ኖሯል። ይህን ሁሉ ታግሶ ሃይማኖቱን አጽንቶ ምግባሩን አቅንቶ እስከ መጨረሻ የሚቆይ ወዘአዝለ በትዕግሥቱ ውእቱ ይድኅን ይላል። በዚህ መልኩ በትዕግስት የቆየ ሰው ግን እሱ ይድናል ይላል። እስከ መጨረሻው የሚጸና እሱ ይድናል የሚለው የሚታገስ ደብረ ዘይት ብዙ ታሪክ አለው። ብዙ የሚነገሩ ብዙ እንድንዘጋጅባቸው የሚያስፈልጉ ነገሮች አሉት እና እንደው እንደማጠቃለያ እንዲሆን ምንድን ነው ከኛ የሚጠበቀው? ምን ማድረግ አለብን? ደብረ ዘይትን ስናስብ አንድ ክርስቲያን፣ አንድ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያለ ምዕመን ወይም በአጠቃላይ እንደኛ ክርስቲያኖች ምንድን ነው ቅድመ ዝግጅት ማድረግ ያለብን? በምን መልኩ ነው ይህንን በዓል የምናከብረውስ? እንዴት ነው የምንቀበለውስ? እንግዲህ ጌታችን ኢየሱስ ክርስቶስ ይህን እየተናገረ ምንድን ነው ያለው? ተዘጋጅታችሁ ኑሮ ነው ያለው። ተዘጋጅታችሁ ኑሮ ነው። ደብረ ዘይትም ስለ ምጽአት ያሳስበናል። ራሱ ስለ ቤተ መቅደሱ ብቻ እንኳን ብናስብ መዘጋጀት፣ አይሁድ እኮ አልተዘጋጁም፣ ስለዛ ጉዳይ አልተዘጋጁም። ቢዘጋጁ ኖሮ ምናልባት ይህ ሁሉ አይደርስባቸውም ነበረ። እግዚአብሔርን እየተለማመኑ እግዚአብሔር ያዘዘውን እየፈጸሙ በጸሎት በጾም በትዕግስት በቸርነት ቢኖሩ እኮ ይህ ሁሉ ላይደርስባቸው የሚችል ነበር እና ከኃጢአታቸው የተነሳ ነው ይህ ሁሉ የደረሰባቸው። እኛም ደግሞ ተመሳሳይ ነገር በኃጢአታችን ምክንያት እንዳይደርስብን ተዘጋጅተን መኖር አለብን ነው። ስንዘጋጅ ደግሞ እንግዲህ ለዝግጅት የሚረዳን ምንድን ነው? ለዝግጅት የሚረዳን ምጽአቱን ማሰብ ነው። እንግዲህ ሁላችንም እስከ ምጽአት ልንደርስ አንችል ይሆናል። ምጽአት በእኛ ጊዜ ላይሆን ይችላል። ግን የእያንዳንዳችን ይሄ ስጋዊ ሞታችን ምጽአታችን ነው። ስለዚህ ያንን ሞታችንን እያሰብ እንድንዘጋጅ በሱ መንገድ እንድንሄድ ለማለት ነው። እንግዲህ ይሄ ደብረ ዘይት የሚለው ዋናው መልእክቱ ይሄ ነው። መልእክቱ ይሄ ነው ለእኛ ደብረ ዘይትን ስናከብር ማሰብ ያለብን ምጽአቱን ነው። ማሰብ ያለብን ሞታችንን ነው። ማሰብ ያለብን ሁሉ ነገር ኃላፊ ጠፊ መሆኑን ነው። እኛ ደግሞ መንግስተ ሰማያትን ለመውረስ ክርስቶስ የመጣው ስለ መንግስተ ሰማያት ሊያስተምረንና በመጨረሻው በጽኑ ሃይማኖት በበጎ ምግባር መንግስተ ሰማያትን እንድንወርስ ነው። ያንን ለማድረግ እንድንችል ደግሞ ብዙ ነገር አስተምሮናል።
ተፋቀሩ በበይናቲኩም በፍቅር ኑሩ ብሎናል። አንዱ የምንዘጋጅበት መንገድ በፍቅር መኖር ነው። በፍቅር መኖር ነው እና ያንን በማድረግ መንገዳችንን የላይኛውን ቤታችንን የምናዘጋጅበት ምክንያት እንዲሆነን ነው። ይሄ ስርዓት አባቶቻችን የሰሩልን ደብረ ዘይት ብለው የሰሩልን በዚህ ምክንያት ነው። አይ በጣም ትልቅ ነገር ነው። እንደተባለው ደብረ ዘይት ጌታችን መቼም እርሶ እንዳሉት ነገ አሁን እሁድ ይመጣል ይገለጣል ብለን አይደለም እናከብረው። ዞሮ ዞሮ ያው ሞታችን ምጽአታችን ስለሆነ ከዛ አስቀድመን ከሱ ጋር ከአምላካችን ጋር ለመገናኘት ቅድመ ዝግጅት የምናደርግበት ስለ ነፍሳችን ነቅተን የምንጠብቅበት ህይወት እንዲኖረን ነው። እንግዲህ በዚህ የምናገኘው ትምህርት እንደው ጠቅለል ለማድረግ ዛሬ የተነጋገርንበትንም ሆነ በአጠቃላይ ክርስቲያናዊ ህይወታችን እንዴት አድርገን ማጠናከር አለብን የሚለውን እንደው እንደማጠቃለያ አድርገው ይህን ይንገሩንና ለዛሬ ያለን መርሃ ግብራችን ከሊቃውንት አንደበት ጠቅለል ለማድረግ እንሞክራለን። እንግዲህ ቅድም መጀመሪያ ላይ እንደጠቀስኩት ይሄ የጾም ዘመን ነው፣ የጾም ጊዜ ነው። ይህ መዋዕለ ጾም እንዲሁ የተሰራ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾምበት ምክንያት አለ። ወደ ቆሮንቶስ ሄዱ ሳይውል ሳያድር እንደተጠመቀ ሳይውል ሳያድር ወደ ቆሮንቶስ ገዳም ሄዶ 40 መዓልት 40 ሌሊት ጾመ ነው የሚለው። በነገራችን ላይ ጾመ ጊዜነ 40 መዓልት 40 ሌሊት ከመያድነን የሚለው በጾም ውስጥ በተለይ አሁን እሑድ በሚባለው ብቻ ሳይሆን በዘወትር ቀናት ደግሞ ጾመ ድጓ ይቆማል። መላውን ሳምንት እኮ ይቆማል። እሑድ ያው መወድሱ ይቆማል፣ ስብሐተ ነግህ ይቆማል። በሌሎች ቀናት ግን ደግሞ ራሱን የቻለ ጾመ ድጓ በሙሉ ይቆማል ከሰኞ እስከ ቅዳሜ እና ስርዓቱ ብዙ ነው። በዛ ጊዜ ይሄ ክርስቶስ 40 መዓልት 40 ሌሊት እኛን ለማዳን መጾሙን ይናገር። እንግዲህ ለራሱም ዝግጅት ነው ያደረገው። እንግዲህ እንደ ሰውነቱ ደግሞ መዘጋጀት ስለነበረበት ለራሱ ዝግጅት ነው። ለምን እንደነበር የሚዘጋጀው ትምህርቱን ለመጀመር እንደገና ትምህርቱን አስተምሮ ከጨረሰ በኋላ ደግሞ ያው በመስቀል ላይ ተሰቅሎ እንደሚሞት ይህን ሁሉ አስቀድሞ ዓለም ሳይፈጠር የታቀደ ነገር ነው። አሁን አንዳንድ ሰዎች በአጋጣሚ ምክንያት ክርስቶስ እንደው መሞት የማይገባው ሞተ፣ ክፉዎች ሰዎች ለዚህ አይነት ሞት አበቁት፣ ለስቃይ ዳረጉት የሚሉ አሉ። አይደለም፣ በአጋጣሚ የሆነ ምንም ነገር የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው በሙሉ ዓለም ሳይፈጠር የታቀደ ነው። እግዚአብሔር ሰውን ሲፈጥረው አስቀድሞ ከመፍጠሩ በፊት አስቀድሞ እንደሚበድል ያውቅ ነበር። እንደሚበድል አውቆ መፍትሄውንም አዘጋጅቶ ነው የፈጠረው እና በሰዎች አስተሳሰብ መሄድ ስላልሆነ እግዚአብሔር ሰዎች እኮ የሚበድል መሆኑ ካወቀ ጨርሶ ባይፈጥረው አይሻልም ነበር ወይ? አይሆንም። ማዳኑ እንዴት ይኖር ነበረ ጨርሶ ባይፈጥረው? ማዳኑ ብቻ ሳይሆን ደግሞ ሰዎች በዚህ ዓለም ሲኖሩ አዳኝ ያስፈልጋቸዋል። በዛውም ላይ ደግሞ እያመሰገኑት ነው የሚኖሩት። ሰው እና መላእክት የተፈጠሩት እግዚአብሔርን ለማመስገን ነው እና ምስጋናው በባህሪው ተወስኖ እንዳይቀር ነው ሰውን የፈጠረው እና በሚችሉ ያመሰግናል። ሲበድል ደግሞ ሲሳሳት ደግሞ የሚመለስበትን መንገድ አዘጋጅቶለታል፣ ነግሮታል እና ተሰቅሎ ደግሞ ሊያድነው ነው የመጣው እና ያንንም አድርጓል። እንግዲህ ጌታችን ኢየሱስ ክርስቶስ እኛን ለማዳን መሰቀሉ፣ መሞቱ፣ በኋላ ደግሞ ሞትን በሞቱ ድል አድርጎ መነሳቱ ይሄ ለእኛ ራሱ ለሕይወታችን አስፈላጊ ነገር ነው። ምክንያቱም መስቀሉን ይዘን እንድንከተለው ይፈልጋል። ለእውነት ስንል እንድንሰቃይ፣ ስቃይ ቢደርስብን ያንን እንድንቀበል፣ ሞት ቢደርስብን ያንን እንድንቀበል። ግን ሞተን አንቀርም፣ ተሰቃይተን አንቀርም። ልክ እሱ ተሰቃይቶ ሞቶ እንዳልቀረ እና እንደተነሳ ሁሉ እኛም ደግሞ እንደምንነሳ አረጋግጦልናል። ስለዚህ እሱ ያደረጋቸው ነገሮች በሙሉ የማዳን ስራዎች ናቸው፣ ለእኛ ምሳሌዎችም ጭምር ናቸው፣ በህይወታችን እንዴት እንደምንኖር ማለት ነው። እና እኛ እንግዲህ የሚያስፈልገን የንስሐ ኑሮ ነው፣ የንስሐ ህይወት። አሁን ብዙ ሰዎች በተለምዶ
የሚኖሩ ሰዎች ንስሐ ማለት ዛሬ አንድ ኃጢአት ሰራው ብሎ ሲያስብ ሄዶ ለአንድ ካህን ይናዘዛል። ከዛ በኋላ ቀኖና ይቀበላል፣ ንስሐውን ጨረሰ። ከዛ በኋላ ወደ ነበረው ስራው ይመለሳል። ደግሞ ሌላ ኃጢአት ሲያስብ መጥቶ ይናገር። እንደዚህ አይነት ንስሐ አይደለም ጌታችን ኢየሱስ ክርስቶስ ያስተማረን የንስሐ ህይወት። የንስሐ ህይወት ማለት ምንድነው? ሁልጊዜም ወደሱ ለመቅረብ የሚጥር ህይወት እንዲኖር የንስሐ ህይወት የሚባለው እና ይህ ማለት ነው እንግዲህ በህይወታችን ሁልጊዜ ክርስቶስን ወሳኝ እንድናደርገው ነው። ስንበላም ስንጠጣም ስንተኛም ከተቻለ በማንኛውም ጊዜ በተለይ ደግሞ ዋና ዋና የህይወት ውሳኔዎችን በምንወስበት ጊዜ የእሱን ፈቃድ ጠይቀን እንድናደርግ የንስሐ ህይወት ማለት ያ ነው። እሱ በህይወታችን ሁል ጊዜ እየሰራ እንዲኖር ማለት ነው። እየሰራ እንዲኖር ያንን በማድረግ ነው እውነተኛውን ንስሐ የንስሐ ህይወት በመኖር ነው መንግስተ ሰማያትን የምንኖር ሰው እና የምናደርገው ዝግጅት ያ ነው። አሁን ቅድም የጠቀስኳቸው 3 አሽከሮች እዛ የሀብታም ሰዎች አሽከሮች ሁለቱ የንስሐ ህይወት እውነተኛውን የአሽከርነት የአገልጋይነት ህይወት እየኖሩ ስለነበሩ የጌታቸውንም ሁኔታ የጌታቸውንም ባህሪ ያውቁ ነበር። ደግ ባህሪ ቸር እንደሆነ ያውቁ ነበር። የተዛባ አስተሳሰብ አልነበራቸውም ስለሱ። ይሄኛው ግን የንስሐ ህይወት ስለሌለው ማለት ነው፣ የእውነተኛ አገልግሎት ህይወት ስለሌለው ስለ ጌታውም ያለው አስተሳሰብ የተዛባ ስለነበረ ነው በመጨረሻውም ሊያምርለት ያልቻለው ማለት ነው። እና ደብረ ዘይት እንግዲህ የሚያሳየን ይህንን ነው፣ እንድንዘጋጅ ማለት ነው። እንድንዘጋጅ ዝግጅት የንስሐ ህይወት እንዲኖረን ማለት ነው። አይ በጣም 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 ትልቅ መልእክት ነው እንግዲህ ያገኘ ነው ዛሬ። ሃይማኖት ከምግባር አስተባብረን መያዝ እንደሚገባን ሰፋ ካለው ከደብረ ዘይት ትርጓሜ በመነሳት ነው እንግዲህ እንደ እግዚአብሔር ፈቃድ ከብዙ በጥቂቱ ከሙሉ በከፊሉ መሰረታዊ የሆኑ ጉዳዮችን ለዛሬ ከሊቃውንት አንደበት ብለን በጀመርነው መርሃ ግብራችን ከርዕሰ ሊቃናት አብርሃም ሀብተ ሥላሴ ጋር ይህንን ቆይታ ያደረግነው። እንግዲህ አባታችን በእውነት ይሄ ዛሬ መጀመሪያችንን ነገ ከነገ ወዲያ ብዙ የምንጠይቀውት ብዙ ተጠያቂ ነዎትና ብዙ ለቤተክርስቲያናችን የሚያስፈልጉ አንዳንድ መልእክቶችን እንዳያስተላልፉልናል ብለን ተስፋ እናደርጋለን። የዛሬው የመጀመሪያው ሆነው ይህን መርሃ ግብራችንን በማክበር መጥተው የቤተክርስቲያናችን ዩቱብ ላይ በሚተላለፈው በዚህ መርሃ ግብራችን ላይ አክብረው መጥተው ይህንን ታላቅ በዓል 5ኛውን የአብይ ጾም እኩለ ጾም ብለን የምንጠራውን የደብረ ዘይትን በዓል ምክንያት በማድረግ በዚህ መልኩ ቃለ ምልልስ ወይም ደግሞ ትምህርቱን ስላስተላለፉልን በልዑል እግዚአብሔር ስም በመድኃኔዓለም ስም ምስጋናችን እናቀርባለን። እግዚአብሔር አክብርልን። በጣም አመሰግናለሁ። እዚህ ስራ ጥሩ እየሰራችሁ ስለሆነ የሚሰራችሁ እንድትቀጥሉበት እግዚአብሔር ጽናቱን ብርታቱን እንዲሰጥ እመኝላችኋለሁ፣ ጸልይላችኋለሁ። አሜን። እግዚአብሔር አክብርልን። የተከበራችሁ የመርሃ ግብራችን ተከታታዮች ለዛሬ እንደሱ እንዳምላካችን ፈቃድ ከሊቃውንት አንደበት ብለን በጀመርነው መርሃ ግብራችን ቀዳሚ መርሃ ግብር ያደረግነውን ከርዕሰ ሊቃናት አብርሃም ሀብተ ሥላሴ ጋራ ማለትም 5ኛውን የአብይ ጾም ሰንበትን ደብረ ዘይትን በተመለከተ አሁን የተከታተላችሁትን ቃለ ምልልስ አድርገናል። ወደፊትም በተለያዩ ርዕሰ ጉዳዮች እየጠራናቸው ከኛው ጋር ሆነው ይህንኑ መርሃ ግብራችንን እንደ አምላካችን ፈቃድ የምናካሄድ መሆኑን ለመግለጽ እንወዳለን። እንግዲህ ወደ ቀሪው መርሃ ግብሮቻችን እናመራለን። አምላካችን ስለነበረን ጊዜ ስሙ የከበረ የተመሰገነ ይሁን። ከበዓሉም ረድኤት በረከት እንዲያሳትፈን የቸርነቱንም ስራ እንዲሰራልን ፈቃዱ ይሁንልን። ይህ ስትከታተሉት የነበረው መርሃ ግብራችን በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን በሚዲያ አገልግሎት የሚተላለፈውን የዩቱብ አገልግሎታችንን ነበረ። ወደ ቀጣዩ መርሃ ግብራችን እናመራለን። ይቆየን። ስራውን ሁሉ አምነን እናምናለን፣ ዳግም ይመጣል ብለን ነገር ግን
ዳግም ይመጣል ስላለ ከጻድቃን ከመላእክትም ቢሆን የሚያውቅ የለም። የሚመጣበት ቀኑን ባላወቅነው ባልጠረጠርነው ሰዓት ግሩም ሆኖ ይመጣል እንጂ ድንገት መጀመሪያ የአዋጅ ነጋሪት ሲመታ ከያለበት ይሰበሰባል ባንድ አፍታ አጥንታችን ትቢያ የሆነው አፈር ጅብ የበላው የተበተነው ከዱር የራስ ጠጉር የእግር ጥፍርም ሳይቀር ተሳስቶ ያንዱ ወደ አንዱ ሳይዞር በየራሱ ይሰበሰባል ሁሉም ይመታል። የአዋጅ ነጋሪት ዳግም ነፍስ የሌለው ይሆናል በድን ፍጹም በሦስተኛው የአዋጅ ነጋሪት ሲመታ ይነሳሉ። መልካም የሰሩ በደስታ የብርሃናት የብርሃን ቀሚስ ለብሰው እንደ ፀሐይ እንደ ጨረቃ ደምቀው እግዚአብሔርን ፈጣሪያቸውን መስለው ይሰሙና በቀኙ ቆመው ፍርዱን ከማያልፈው ተድላ ደስታ በቀር ጠግቦ ቁንጣን ተርቦ ስስት ሳይኖር ገብቶ መውጣት አግኝቶ ማጣት ችጋር የሌለባት ደገኛይቱን አገር ይወርሳሉ። መልካም የሰሩ በምድር አጥሃንም እጅግ ተጭራ ቀጥነው መልካቸውን እጅግ ተቆራ ጠቁረው ከላይ ከታች የጨለማ ልብስ ለብሰው ዲያብሎስን አለቃቸውን መስለው ይሰሙና በግራ በኩል ቆመው በመንቀጥቀጥ የሚፈርደውን ሰምተው ከለቅሶና ጥርስ ማፋጨት በቀር ተድላ ደስታ የሌለባትን ሀገር ይወርሳሉ። ክፉ የሰሩ በምድር እንዲህ አርገው መጽሐፍ ሁሉ እንዳሉ እንደ ስራው ይከፍለዋል ለሁሉ ስብሐት ለአብ ወወልደ መንፈስ ቅዱስ ለዓለም እስከ ዘላለም ድረስ